ሰው ይችላል እምባይን ዋካት ዘዋት ታይቶ ማታ ሲሆን ያማል እንዲናት ሕይወት ተጽናናሁ አልልም ያንተን ሐዘን ኧረ ይወጣልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። የቻናሌ ቤተሰቦች ይዤላችሁ የመጣሁት መሲ ስለ ወንድሟና ስለ ቴዲ የጻፈችው ጽሑፍ አለና በጣም ያሳዝናል። እሱን አነብላችኋለሁኝ። አብራችሁኝ ቆዩ። መልሰው እና ቴዲ ከባድ የልብ ስብራት ቀይ ለባሽ ከልቡ ፈገግ ያለው መልሰው ሽመላሽ ሽመክት ስመ ብዙ ነው የመሲ ታላቅ ወንድም ነው። መልሰው ማለት መሲ እንደ አይኗ ብሌን የምትሳሳለት እንደ አባት እንደ ታላቅ ወንድም እቅፍ ድግፍ አድርጎ ያሳደገኝ የሌሎች ወንድሞቼ ለየት አድርጌ የምወደው ውድ ወንድሜ ነው። ዛሬ ግን በሕይወት የለም። ጥሎኝ ወደ ላይኛው አባቱ ከሄደ ይኸው ድፍን 1 ዓመት ከ2 ወር ሆነው። እሱን አፈር አልብሼ 40 ቀኑን አውጥቼ ሐዘኑ መራር ስለነበር ከሀገር ቤት ወደ ምኖርበት ሀገር ዱባይ ስመለስ ጎንደር ባታ ማርያም ቤተክርስቲያን ገብቼ እባክሽን ልቤን ድንጋይ አድርጊው ሐዘኑ ከብዶኝ እንዴት ነው የምረሳው እናቴ ብዬ ስቅስቅ ብዬ አልቅሼ እምነቷን በእጄ ብሬክስ ሀበሻዊ ባሻገር ውዱ ባለቤቴ ብሬክስ ሀበሻዊ በሱ ብዙ ልፋት ብዙ ድካም ሐዘኔን ለማስረሳት ከሐዘን እንድወጣ ያላረገው ያልጣረው ነገር የለም። እንደምንም ወደ ራሴ እንድመለስ ብዙ ነገር አገዘኝ። እመቤቴ ከልጇ በቃል ኪዳኗ ተጨምራበት አበረታታችኝ። እየቆየው ወደ ራሴ ተመለስኩኝ። አሁን ሳስበው ወደ ሀገር ስመለስ እንደ ሁል ጊዜው ሮጦ የሚቀበለኝ ደውሎ እናት የት ደረሽ ቆየሽ እኮ ራበሽ የሚለኝ ይመስለኛል። ያስለመደኝ እሱን ስለሆነ በቃ ተስፋ አልቆርጥም። ስሄድ አገኘው ይሆናል። ልቤ 2 ነገር ይነግረኛል። አላገኘውም አገኘዋለሁ ከንቱ ምኞት አምኖ መቀበል ያቃተው ልቤ ብቻ። ሁለተኛው ደግሞ ሰማያዊ ጃኬት ለባሽ የስደት ወንድሜ ቴዲ የዋህ ልበቀና ሳቂታ ተጫዋች ለኔ ለእህቱ ጥሩ ወንድም እንደ እናት ልጅ ሳጠፋ መካሪ ሳለቅስ እንባባሽ ጥሩ ወንድም። እሱንም በድንገት የዛሬ ሳምንት የሞት መርዶ ሰማሁ። ትንሽ አሞኝ ስለነበር ድንገት ስሰማ መቋቋም አልቻልኩም። ህመሙ ባሰብኝ ሆስፒታል ገባው። ሐዘን ሳይሆን ሌላ ሐዘን ተጨመረ። አወይ አለመታደሌ። ይገርማችኋል ቴዲ እንኳን እኔን በስደት ብዙ አመታት አብረን በፍቅር በደስታ የኖርነው ይቅርና ከቤተሰቦቼ ጋር ያለው አቀራረብ ለየት ያለ ነው። ለእናቴ ለእህቴ ለወንድሞቼ ልክ እንደራሱ እናትና አባት እንደሚጠይቀው ሁሌ እየደወለ ይጠይቃቸዋል። በጣም ተላምዷቸዋል። በጣም ይወዱታል። ይገርማል እኮ ማርያምን እናቴ ቴዲን ጠርታ
አትጠግብም። ማረፉን ሲሰሙ ግን ልባቸው ተሰበረ፣ አለቀሱ፣ እርር ድብን አሉ። ምን ዋጋ አለው ቴዲ እንደዋዛ አመለጠን፣ ደህና ሰው አይበረክትም። እኛም ሀዘኑ እንዳዲስ አገረሸብን፣ ዙረን ሀዘን ላይ እንላለን። ብዙ የሚባል ነገር ነበር ግን ይበቃኝ፣ ውስጤ እርር ብሏል። መልሰው ናፍቆኛል፣ ቴዲም ተጨምሯል። እንዴትስ ይቻላል? ከእንደዚህ አይነት ሀዘን መከራ ይጠብቃችሁ። ደማቸው ከንቱ ለፈሰሰው ወንድሞቻችን ነፍስ ይማርልን፣ ከደጎች ጎን ያሳርፍልን። ምን ይባላል? እኛንም ያጠንክረን፣ ያበርታን። ውድ ተመልካቾቼ፣ ውድ የቻናሌ ቤተሰቦች እንደሰማችሁት ነው። ልብ ይሰብራል። እውነት ለመናገር የጻፈችው ከእንደዚህ አይነት ነገር ፈጣሪ ይጠብቃችሁ። ያው ሁላችንም ሟች ብንሆንም ግን ደግሞ ሳታስቡት እንደዚህ አይነት ነገር ሲፈጠር በጣም ከባድ ነው። የምትወዱት የምትሳሱለት ከጎናችሁ ድንገት ንጥል ሲል ከባድ ነው። እውነት እኔ ራሱ እያነበብኩ እምባዬ በጣም መጥቷል። እና ውድ ቤተሰቦች ይህን ይመስላል ያቀረብኩላችሁ። መልካም ምሽት። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁኝ። በቀጣይ በሌላ ቪዲዮ እንገናኛለን። ሰላም